ስሜ ዶክተር ግርማ ጥላው ይባላል። በየካቲት 12 ሆስፒታል ሜዲካል ኮሌጅ የአንገትና ከአንገት በላይ ቀዶ ሕክምና ስፔሻሊስት ሐኪም ነኝ። ቶንሲል የምንላቸው እነኚህ በአፍና በአፍንጫ ጀርባ የምናገኛቸው የዋልዴር የምንለውን ቀለበት የሰሩልን በአይነታቸው 4 የሆኑ የሰውነታችን በሽታ የመከላከል ሰውነት ክፍሎች ናቸው። እነኚህም 4ቱ የምንላቸው አብዛኛው ማህበረሰብ የሚያውቀው ያ ማለት በአፍ ጀርባ ጎንና ጎን ላይ ያሉ እብጠቶች አንደኛው ነው እና ዋነኛው ነው። በአብዛኛውም ኢንፌክሽን የሚከሰተው እዚሁ ቶንሲል ላይ ነው። ከዛ በተጨማሪ ከአፍንጫ ጀርባ ትርፍ ስጋ የምንለው በተለምዶ ያ ማለት አዲኖይድ ቶንሲል እንለዋለን። ከአፍንጫ ጀርባ ነው ቀጥታ የምናገኘው። ብዙ ጊዜ የዚህኛው እድገቱ መጨመር ወይም ደግሞ መጠኑ መጨመር ላተነፋፈስ ችግር፣ እንቅልፍን ሊያውከን ይችላል። ከዛ በተጨማሪ ጆሮንና አፍንጫን የሚያገናኝልን አንድ ቱቦ አለ፣ ኢስታሺያን ቲዩብ እንለዋለን። እሱ ቱቦ በሱ ዙሪያ የሚገኙ ቶንሲሎች ቱባል ቶንሲል የምንላቸው አሉ። ከዛ በተጨማሪ ከምላስ ጀርባ ስር ላይ የሚገኝ ሊንጓል ቶንሲል የምንለው እነኚህ 4ቱ አይነቶች ቶንሲሎች እንላቸዋለን። እነኚህም በሽታን ህፃናት ላይ በተለይ ከ5 ዓመት በታች ወይም ደግሞ ፕሪስኩል የምንላቸውን ህፃናትን በሽታ የመከላከል አቅማቸውን የሚጨምሩ ናቸው ማለት ነው። ቶንሲል ህመሞች ስንል ያው በተለምዶ ቶንሲል እንላለን ህመሙን ራሱን። ነገር ግን ቶንሲሎች ማለት ዛንዳል ነው የዋልዴርን ቀለበት የሚሰሩልን የሰውነት ክፍሎች ወይም ደግሞ ቲሹዎች ናቸው። ሊምፎይድ ቲሹዎች ናቸው፣ በሽታ የመከላከል ቲሹዎች ናቸው። ነገር ግን የቶንሲል ህመም ወይም ደግሞ ቶንሲላይቲስ በአብዛኛው ኢንፌክሽንን ወይም ደግሞ ቁስለትን ያሳያል። እነኚህ ቁስለት በአብዛኛው አጣዳፊ ሊሆን ይችላል ወይም ደግሞ አኪዩት ቶንሲላይቲስ የምንለው ይኖረናል። ከዛ በተጨማሪ ተደጋጋሚ የሆነ አጣዳፊ ቶንሲላይቲስ ወይም ደግሞ የቶንሲል ኢንፌክሽን ሊኖረን ይችላል። ከዛ በተጨማሪ ስር የሰደደ ኢንፌክሽንም ሊኖር ይችላል። አንዳንድ ጊዜ ቶንሲል መጠናቸው መጠኑ ከፍ ያለ ሆነ ማለት ተደጋጋሚ ብዙ ህመም የሌለው በቫይረስም ይሁን በባክቴሪያዎች የሚመጣ የቶንሲል ቁስለት አለ። ያ ማለት ስር የሰደደ የቶንሲል ቁስለት ወይም ደግሞ ኢንፌክሽን አለ የሚለውን ያመለክታል። አንዳንድ ጊዜ የቶንሲል በሽታዎች በኢንፌክሽን ብቻ ሊወሰን አይችልም። አንዳንድ እጢዎችም ሊኖሩ ይችላሉ። ሞኝ እጢዎች ሊሆኑ ይችላሉ ወይም ደግሞ የካንሰር ነጸባይ ያለው እጢዎች ሊሆኑ ይችላሉ። ትንሽ እድሜ ከፍ ባለ ቁጥር ከ30 ዓመት እንደዛ በኋላ ደግሞ ትንንሽ ቀዳዳ ወይም ደግሞ ክፍተቶች ኪስ የሚመስሉ ነገሮች አሏቸው በቶንሲሎች ላይ። እዛ ውስጥ ጠጠር የመጠራቀም ነገር ሊኖር ይችላል። ስለዚህ እነኚህ አጠቃላይ የቶንሲል በሽታዎች ወይም ደግሞ ህመሞች ልንላቸው እንችላለን። አጋላጭ ምክንያትን በተመለከተ አብዛኛው ይሄ በወረርሽኝ ላይ የሚሰሩ ጥናቶች እንደሚያመለክቱት ከሆነ አንደኛው እድሜ ነው። በአብዛኛው ከ3 እስከ 15 ዓመት ባሉ ህፃናት ላይ ከፍተኛ የሆነ የቶንሲል ኢንፌክሽን ወይም ደግሞ ቁስለት ሊከሰት ይችላል፣ በቫይረስም ይሁን በባክቴሪያ። አንዳንድ ጊዜ ደግሞ የበሽታ የመከላከል አቅም ሲያንስ በፈንገስም ሊመጣ ይችላል። እነኚህ አንዱ አጋላጭ ሁኔታ ነው። ሁለተኛው ነገር ማህበራዊ አኗኗር ወይም ደግሞ የኢኮኖሚ ሁኔታን በተመለከተ ለምሳሌ የኑሮ ደረጃችን ዝቅ ባለ ቁጥር የንጽህና ሁኔታ አንድ ቤት ውስጥ ወይም ደግሞ ጠባብ ቤት ውስጥ ብዙ ህፃናት ሆኖ የመኖር ሁኔታ ሊኖር ስለሚችል በዛ የመተላለፍ በሽታ ወይም ደግሞ ኢንፌክሽኑ የመተላለፍ እድሉን በ2-3 እጥፍ የሚጨምረው ይሆናል። ስለዚህ የኑሮ ደረጃ በዛ አንዱ የሚታይ ነው። ሁለተኛው ነገር ደግሞ አካባቢያዊ ንብረት የአየር ንብረትን በተመለከተ ይሄ ምንድነው? ደረቃማ የአየር ንብረት ከሆነ አንዱ አጋላጭ ምክንያት ካልነው ውስጥ ደረቃማ የሆነ የአየር ንብረት ያልነው አጋላጭ ምክንያት ነው። ስለዚህ ፀሐይ ውስጥ ከፍተኛ የሆነ ፀሐይ አለ ማለት የእርጥበት መጠኑ የቀነሰ ይሆናል ወይ ደግሞ ሂሚዲቲው ከቀነሰ ቫይረስና ባክቴሪያዎችን የመራባት አቅማቸውን ይጨምራል ማለት ነው። በዛ ምክንያት ያጋልጠናል። ቀዝቃዛ ከሆነ እንደ መጀመሪያ ቫይረሱ የሚያመጣው ቫይረስ በአብዛኛው ያው ቫይረሱ የምንለው ከ70 እስከ 80% የሚሆነውን የቶንሲል ኢንፌክሽን ቫይረሶች ናቸው የሚያመጡት፣ ጉንፋንን የሚያመጡት። እነሱ ለመዘዋወር ለመራባት ምቹ ጊዜን ይፈጥርላቸዋል። አንድ ሁለተኛ ነገር ቀዝቃዛ ነገር በምንጠቀም ጊዜ የደም ስሮች እንዲኮማተሩ ያደርጋል። የደም ስሮች ከተኮማተሩ ደግሞ ነጭ ደም ሴል ወይም ደግሞ የሚዋጋልን የደም ሴሎች አይመጡም ወደ ቶንሲሉ። ስለዚህ ለባክቴሪያዎችና ለቫይረሶች መራባት በቂ ምቹ የሆነ ሁኔታን ስለሚፈጥር ያ ሊያባብስ ወይም ደግሞ ሊያስነሳ ይችላል ማለት ነው። እንደገና የአየር ብክለት ካለው የሲጋራ ጢስ እንደዛ የሚበዛበት ከሆነ እነኚህ ነገሮች ቫይረሱን ወይም ደግሞ የባክቴሪያውን መተላለፍ የሚጨምሩ ነገሮች ናቸው፣ ሊያጋልጡን ይችላሉ ማለት ነው። ከዛ በተጨማሪ በውል በግልጽ ባይታወቅም አለርጂ ያላቸው ህፃናት ጥናቶች እንደሚያመለክቱት ከሆነ ተደጋጋሚ ቶንሲል ይይዛቸዋል የሚሉ ጥናቶች በቁጥር ደረጃ ያሳያሉ። እነኚህ አጋላጭ ምክንያቶች ናቸው።
ምልክቶችን ከመጀመሪያው ካነሳሳቸው ጀምረን የምናይ ከሆነ ለምሳሌ እንደ መጀመሪያ ጉሮሮ አካባቢ ህመም ሊሰማን ይችላል። አንዳንድ ጊዜ መዋጥ እስከ መቸገር ድረስ ህመም ሊኖረን ይችላል እንደ መጀመሪያ። ከዛ ቀጥሎ ራስ ምታት፣ አጠቃላይ የሰውነት ድካም፣ የምግብ ፍላጎት መቀነስ፣ ትኩሳት፣ አንዳንድ ጊዜ በባክቴሪያዎች የመጣ የቶንሲል ኢንፌክሽን በሚሆን ጊዜ ከፍተኛ የሆነ ትኩሳት ሊኖር ይችላል። እነኚህ በመጀመሪያዎቹ ሰዓታት ውስጥ የምናያቸው ምልክቶች ናቸው። አልፎ ደግሞ እነኚህ ሳይታከሙ ከቀሩ ከ24 እስከ 48 ሰዓት ውስጥ ባለው ከጀመረ በኋላ በደንብ ከጀመረ በኋላ እዛው አካባቢ ቶንሲሉ አካባቢ ያሉ ምልክቶችን እናያለን። ቶንሲሉ መጠኑ ይጨምራል ወይም ደግሞ እብጠት ይኖረዋል፣ ቅላት ይኖረዋል። አልፎ አልፎ ደግሞ በባክቴሪያዎች የመጣ ሲሆን ላዩ ላይ ነጭ ነገሮች ወይም ደግሞ ቢጫ ነገሮች እንደ መግል ሊታይበት ሊኖረው ይችላል። ከዚያም ባስ ብሎ የማይታከም ከሆነ አሁን የሚቀጥል ከሆነ በቶንሲልና በቶንሲል ዙሪያ በሚገኙ የሰውነት ክፍሎቻችን ውስጥ መግል የመቋጠር ሁኔታ ሊኖረው ይችላል። እነኚህ ምልክቶችን ልናይ እንችላለን። በቶንሲል ምክንያት የሚመጡ ተጓዳኝ ህመሞች ሊኖሩ ይችላሉ። ያም በትክክለኛው መንገድ ካልታከመ ነው ሊመጡ የሚችሉት። ሁልጊዜ የቶንሲል ህመም ተጓዳኝ ችግሮችን ያመጣል ብሎ መወሰን አይቻልም። ነገር ግን በስርዓት ያልታከመ የቶንሲል ኢንፌክሽን ወይም ደግሞ ቁስለት ተጓዳኝ ችግሮችን ሊያመጣ ይችላል። በዋናነት የሚጠቀሰው በተለይ ታዳጊ በሆኑ ሀገሮች ላይ እንደኛ አይነት ገና በማደግ ላይ ያለ ሀገሮች ላይ የልብ ቫልቭ ችግሮችን ሊያመጣ ይችላል። ይሄም በባክቴሪያ አደገኛ ባክቴሪያ አለ፣ ግሩፕ ኤ ስትሬፕቶኮከስ የምንለው ባክቴሪያ። እሱ ባክቴሪያ በስርዓት የማይታከም ከሆነ በጸረ ተዋሲያን ወይም ደግሞ በአንቲባዮቲክስ በደንብ ማናክመው ከሆነ እሱን ለመከላከል በሚፈጠር የሰውነት በሽታ የመከላከል ስርዓት ውስጥ የልብ ቫልቮችንም ሊጎዳ ይችላል። ስለዚህ ዘላቂ ለሆነ ልብ ቫልቭ ችግር ሊያጋልጠን ይችላል። ይሄ ህጻናት ላይ እስከ 3% ሊደርስ ይችላል ቶንሲል ከያዛቸው ውስጥ እንደዛ የማምጣት እድሉ። ሁለተኛ ነገር እና አስጊ የሆነ የኩላሊት ቁስለት ወይም ደግሞ ብግነት ሊያመጣብን ይችላል። አንዳንድ ጊዜ መጠናቸውም ከፍ ስለሚል ኢንፌክሽን ሲኖራቸው የቶንሲሎቹ መጠን ከፍ ይላል። አየር ቧንቧ አካባቢ ነው ያሉት። የአየር ቧንቧን መዝጋት ይኖራቸዋል። ስለዚህ እንቅልፍ መረበሽ ወይ ማንኮራፋት ችግሮችን ሊፈጥር ይችላል። እነኚህ ከሱ ጋር ተያይዞ ሳምባ ላይ ጫና፣ ልብ ላይ ጫና፣ እንደገና ደግሞ አትኩሮታችንን ሁሉ የህፃናት አትኩሮቶችን ሊቀንሱ ይችላሉ። እነኚህ ተጓዳኝ ዋናዎቹ ተጓዳኝ ችግሮች ልንላቸው እንችላለን። ሁሉም ማንኮራፋት ለቶንሲል ብቻ የምንሰጠው አይደለም። ማንኮራፋት ብዙ ምክንያቶች አሉት። ነገር ግን በህፃናት ላይ ከሚከሰቱት የማንኮራፋትና የእንቅልፍ ችግር በአብዛኛው ከቶንሲል ጋር የተያያዙ ናቸው ነው። በተለይም ከአፍንጫ ጀርባ ያለው ቶንሲል ለዚህ ሪስፖንሲብል ነው ተብሎ ይታሰባል እንጂ ሁሉም ማንኮራፋቶች ከዛ ጋር የሚያያዙ አይደሉም። የራሱ ምርመራዎች የሚያስፈልጋሉ። በህክምና ሂደት ውስጥ ማንኮራፋት በሚኖራቸው ጊዜ ኢቨን አጠራጣሪ በሆነበት ጊዜ ቶንሲሎቹ ላይሆኑ ይችላል በተባለበት ጊዜ ስሊፕ ስተዲ የምንለው ወይም ደግሞ ተተኝቶ የሚደረግ ምርመራም ሁሉ ሊያስፈልግ ይችላል። ሁሉንም ለዛ መስጠት አንችልም። ቶንሲልን ሊያባብሱ የሚችሉ ሁኔታዎች ይኖራሉ። አንደኛው እንደ ማንኛውም ህመም ስትረስ ወይም ደግሞ ውጥረት፣ ድካም ስሜት፣ እንቅልፍ ማጠር ካለ እነኚህ ሊያባብሱት ይችላሉ የተነሳውን ቶንሲል። ከዛ በተጨማሪ አለርጂ፣ እንደገና የአካባቢ አየር ብክለት፣ እነኚህ ሲጋራ ጢስ፣ እነኚህ ነገሮች የሙኮሳውን ወይም ደግሞ ሽፋኑን ቁስለት ስለሚጨምሩ ሊያባብሱ የሚችሉ ነገሮች ናቸው። እነኚህ የቶንሲል ህመሞችን በደረጃ ማስቀመጥ እንችላለን። ምናልባት አንደኛ አጣዳፊ የሆነ ቶንሲል ኢንፌክሽን ልንለው እንችላለን፣ ስር የሰደደ ልንለው እንችላለን፣ ኢቨን ወደ መግል የማምጣት ሁኔታ እንደዛ ብለን ልንከፋፍላቸው እንችላለን። ከዛ በተጨማሪ ግን የቶንሲል ኢንፌክሽን ወይም ደግሞ ቁስለት ወይም ደግሞ ህመም ደረጃዎች ብለን የምንጠራቸው በአሁኑ ጊዜ መጠናቸውን መሰረት ያደረገ እንደዛ የመጥራት ሁኔታ አለ። ይሄ የቶንሲሎቹን ህመሙን ሳይሆን የቶንሲሉን መጠን ደረጃ የሚጠቁም ነው። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ እስከ አራተኛ ደረጃ ድረስ ልናወጣለት እንችላለን። ይሄ በአፍ ጀርባም ባለው ቶንሲል፣ በአፍንጫ ጀርባ ባለው ቶንሲልም እንደዚህ በደረጃ ማስቀመጥ ይቻላል። ያ መጠኑን መሰረት ባደረገ ነው እንጂ የቶንሲል ኢንፌክሽን ወይም ደግሞ ህመሙን ደረጃ ማስቀመጥ የምንችለው አኪዩት የሆነ ወይም ደግሞ አጣዳፊ የሆነ አኪዩት ሆኖ እሱ ተደጋጋሚ የሆነ ወይም ደግሞ ክሮኒክ የሆነ ወይም ደግሞ ስር የሰደደ ኢንፌክሽን ብለን በደረጃ ማስቀመጥ እንችላለን ጊዜውን መሰረት በማድረግ። ከዛ ውጭ ግን መጠኑን መሰረት በማድረግ እንደዛ በደረጃ ማስቀመጥ ይቻላል፣ እድገቱን መሰረት በማድረግ። ብዙ አይነት መስፈርቶች አሉ። ለእያንዳንዱ ቶንሲል የተለያየ ደረጃ ይወጣለታል። ለምሳሌ ለጉሮሮ ጀርባ ላለው ቶንሲል የአየር ቧንቧውን
ምን ያክል አጥብቧል በሚለው 25%፣ ከ25 እስከ 50%፣ ከ50 እስከ 75%፣ ከ75% በላይ አጥብቧል ብሎ በዚያ ደረጃ ማውጣት ይቻላል። ወይም ደግሞ እዛው አካባቢ ባሉት ስትራክቸሮች ወይም ደግሞ የሰውነታችን ክፍሎች እስከዚህ ድረስ ደርሷል፣ ይህንን አልፏል፣ ተነካክቷል እያልን ደረጃ ማውጣት እንችላለን። ሲነካካ 4 እንደማለት ነው። ምንም የማናየው ሲሆን አንደኛ ደረጃ ሊሆን ይችላል። በመሀል ያሉት 2 እና 3 ይሆናሉ ማለት ነው። በዛ ደረጃ ማውጣት እንችላለን መጠኑን መሰረት በማድረግ። ቶንሲል ኢንፌክሽን ድግግሞሽ ይኖረዋል። አንዴ ከመጣ ቶንሲል ወይም ደግሞ አንዴ በመድኃኒትም ከታከመ አይመለስም የሚል ሳይንሳዊ መረጃ የለንም። ነገር ግን ቶንሲል ከተነሳ በኋላ እየመለሰ ድግግሞሽ ሊኖረው ይችላል። ኢቨን አደገኛ ድግግሞሽም የምንላቸው ይኖራሉ። የፓራዳይዝ መስፈርቶች አሉን። የአሜሪካ አካዳሚ ያወጣቸው ከአንገት በላይ ያወጣቸው መስፈርቶች አሉ። እነኛም መስፈርቶች ላይ ድግግሞሹን በአመት ውስጥ ምን ያክል አለ የሚለውን መግለጽ ይቻላል። ለምሳሌ 1 አመት ለታመመ ህፃን 7 ጊዜ ህመም ቢኖረው አደገኛ የሆነ ድግግሞሽ አለው ማለት እንችላለን። ለ2 ተከታታይ አመታት 5 በእያንዳንዱ 5 ካለ ተደጋጋሚ ልንለው እንችላለን። ለ3 አመታት ደግሞ 3 ካለ አደገኛ ድግግሞሽ ልንለው እንችላለን። ይህ ድግግሞሽ በመድኃኒት ስለታከመ ብቻ ይቀራል ልንል አንችልም። ድግግሞሽ ልንል የምንችለው አንድ ጊዜ ይነሳል፣ ይታከማል፣ ይድናል፣ ከዛ መልሶ ሲመጣ ያንን ድግግሞሽ እንላለን። ለቶንሲል ኢንፌክሽን የበለጠ ተጋላጭ የምንላቸው የህብረተሰብ ክፍሎች አንደኛ እድሜያቸው ከ3 እስከ 15 ዓመት ያሉ ናቸው። ሁለተኛ ደግሞ ከህፃናት ጋር አብዛኛውን ጊዜያቸውን የሚያሳልፉ ያ ማለት መምህራን ሊሆኑ ይችላሉ፣ የጤና ባለሙያዎች፣ ህፃናትን የሚንከባከቡ ሰራተኞች። እነኚህ ለኢንፌክሽኑ መዘዋወር ወይም ደግሞ ለኢንፌክሽኑ የመጋለጥ እድላቸው ከፍ ያለ ይሆናል። ሁለተኛ ነገር የስራ ቦታቸው ደረቃማ የአየር ንብረት ያለው፣ የአየር ብክለት ያለው፣ ከዛ በተጨማሪ ሲጋራ የሚጤስበት አካባቢ የሚያዘወትሩ ከፍተኛ ኢንፌክሽን ድግግሞሽ የተጋለጡ ናቸው። ከዛ በተጨማሪ አንዳንድ ጥናቶች እንደሚያመለክቱት ዘርን መሰረት ያደረገ ወይም ደግሞ በጄኔቲክስ ሪሌትድ የሆነ ነው ተብሎ ይታሰባል። ይሄኛው ሙሉ በሙሉ የተረጋገጠ ባይሆንም ነገር ግን ከቶንሲሎቹ መዋቅራዊ ሁኔታና በሽታን ከመከላከል አቅም ጋር በተያያዘ ሁኔታ ከዘር ጋር ተጋላጭ ሊሆን ይችላል ተብሎ ይታሰባል። እንደገና በቆዳ ቀለም የጥቁር አፍሪካውያን የምንላቸው የበለጠ ተጋላጭ ናቸው ተብሎ ይታሰባል። ሁለተኛ ነገር የኑሮ ደረጃቸው ዝቅ ያሉ እነኚህ ተጋላጭ የማህበረሰብ ክፍሎች ናቸው ለቶንሲል ኢንፌክሽን። ምናልባት ቶንሲል ከመነሳቱ በፊት ልንመርጣቸው የምንችላቸው ምግቦች እነኚህ በጣም ቀዝቃዛ የሆኑ ምግቦችን ማስወገድ ሊኖርብን ይችላል። በጣም ኮምጣጣ የሆኑ ነገሮችን እነኚህን ማስወገድ ይኖርብናል። በጣም ጠጣሪ የሆኑ ወይም ደግሞ ጉሮሮ ወይም ደግሞ ምግብ የምንወጥበት አካባቢ ያለውን ሽፋን የሚጎዱ ነገሮችን ሁሉ ማስወገድ ሊኖርብን ይችላል። ግን ይሄኛው ምግብ እንዲህ አይነት ችግር ያመጣል፣ ይሄኛው እንደዚህ ያመጣል የሚል በውል የሚታወቅ ምክንያቶች ባይኖሩትም እነኚህ ነገሮች ግን አጋላጭ ወይም ደግሞ ሊያባብሱ የሚችሉ ነገሮች ናቸው። የሕክምና ሂደቱ የቶንሲል ኢንፌክሽን ካጋጠመን በኋላ እነኚህ አጣዳፊ ምልክቶች ናቸው መጀመሪያ አካባቢ የሚኖሩት። እነሱን ወደ ሆስፒታል ወይም ደግሞ ወደ አቅራቢያ ባለ ጤና ተቋም ሄዶ መመርመር ያስፈልጋል። አብዛኛዎቹ ቅድም እንዳልነው በቫይረስ ምክንያት የሚመጡ ናቸው። የተወሰኑት ደግሞ 20-30% የሚሆኑት በባክቴሪያ የሚመጡ ምክንያቶች ናቸው። ስለዚህ እነሱን ሁለቱን መለየት ያስፈልጋል። በየትኛው የመጣ ነው የሚለውን ነገር መለየት ያስፈልጋል። ብዙውን ጊዜ በቫይረስ የሚመጡት የቶንሲል ኢንፌክሽኖች ቤትም ውስጥ መታከም የሚችሉ ናቸው። ምናልባት ግን መጀመሪያ በአካል ሄዶ መመርመርና ያንን መለየት ያስፈልጋል ነው እንጂ አብዛኛዎቹ ሰፖርቲቭ የሆነ ወይም ደግሞ የድጋፍ ሕክምና ብቻ ነው የሚፈልገው። እረፍት እንዲያገኙ ማድረግ ነው። ከዛ በተጨማሪው በደንብ ውሃ እንዲጠጡ ይመከራል። ቀዝቀዝ ያሉ ነገሮች ከተነሳ በኋላ ቀዝቀዝ ያሉ ነገሮች የህመም ሁኔታውንም ስለሚቀንሰው ያንን ማድረግ፣ የህመም ማስታገሻ መውሰድ፣ እነኚህን ማድረግ በቫይረስ ምክንያት የመጣውን የቶንሲል ኢንፌክሽን በስርዓት ማከም ይቻላል። በባክቴሪያ የመጣውን የቶንሲል ኢንፌክሽን ግን የራሱ ምልክቶች አሉት። ስለዚህ በጤና ተቋም ሄዶ አይቶ አንቲባዮቲክስ ወይም ደግሞ ጸረ ተዋሲያን የምንላቸውን መስጠት ያስፈልጋል። እነኛንም የተሰጠውን አንቲባዮቲክስ ሙሉ በሙሉ ለ10 ቀን መውሰድ ያስፈልጋል። ህመሙ ከ3-4 ቀን በኋላ ሊሻል ይችላል መድኃኒቱ ከተወሰደ በኋላ። ነገር ግን በመሃል ማቋረጥ አያስፈልግም። ይህን በማድረግ ማከም ይቻላል። ከዚህ ካለፈ አደገኛ ድግግሞሽ ካለው ሌሎች በቶንሲልና በቶንሲል ዙሪያ ኢንፌክሽን የሚኖረው ከሆነ
እጢነት ይኖረዋል ወይም ደግሞ የካንሰርነት ጸባይ ሊኖረው ይችላል የሚል የሚያጠራጥር ምልክቶች ካሉት ከራሱ ላይ ከቶንሲሉ ላይ አደገኛ ደም መፍሰስ የሚኖረው ከሆነ እነኚህ ምክንያቶች የሚኖሩት ከሆነ ደግሞ በቀዶ ሕክምና ማከም ያስፈልገዋል። ስለዚህ ሕክምና ሂደቱ ሊሆን የሚችለው መጀመሪያ አካባቢ በድጋፍ ከዛ በመድኃኒቶች ከዛም ካለፈ ማይሆን ከሆነ በሰርጀሪ የሚታከምበት ሁኔታ አለ። ይሄ የሕክምና ሂደቱ ነው። ቶንሲል ሕክምና ወይም ደግሞ ሰርጀሪውን በተመለከተ ቶንሲሎች ከተሰሩ በኋላ ሊያጋጥሙ የሚችሉ ጉዳቶች ይኖራሉ። በዚያው በሚሰራ ወቅት ደም መፍሰስ ሊኖር ይችላል። ከወጡ በኋላ ደም ሊፈስ ይችላል። ይህም እስከ 5% ሰርጀሪዎች ብንሰራ 5 ሰዎች ላይ ሊያጋጥመን የሚችል አንደኛው የጎንዮሽ ጉዳት ነው። ነገር ግን ይሄ ማለት ሰርጀሪውን መተው አለብን የሚያስብል አይነት ጉዳት አይደለም። መታከም የሚችል ጉዳት ነው። ከዛ በተጨማሪ ህመም ሊኖር ይችላል። ከ7 እስከ 10 ቀን አካባቢ የሚቆይ ህመም ይኖረናል። ከፍተኛ ህመም ሊኖር ይችላል። በህመም ማስታገሻ ማከም የምንችለው ነገር ነው። ትኩሳት ሊኖር ይችላል። ምግብ የመውሰድ ሁኔታና ፈሳሽ የመውሰድ ሁኔታን የመቀነስ ሁኔታ ይኖራል። የሰውነት ፈሳሽ መቀነስ ለቶንሲል አካባቢ ድርቀትና ህመሙን ለማባባስ እንደዛ አይነት ነገሮች ሊኖሩ ይችላሉ። እነኚህ ዋና ዋናዎቹ ጉዳቶች ናቸው። ከዛ በተጨማሪ መጀመሪያ አካባቢ እንዳልነው ቶንሲሎች በሽታ የመከላከል ስራ ያላቸው ናቸው። ነገር ግን ቶንሲሎቹ ስለወጡ የበሽታ መከላከል አቅማችን ይቀንሳል ወይም ደግሞ ተደጋጋሚ የሆነ በአፍና በአፍንጫ ዙሪያ ተደጋጋሚ ኢንፌክሽን ሊኖር የሚችላል የሚሉ አስተሳሰቦች ስለነበሩ እነዚህ ላይ በተደረጉ ጥናቶች ግን ምንም አይነት ልዩነት የላቸውም። የተሰራላቸው ልጆችና ያልተሰራላቸው ልጆች በሚወዳደሩበት ጊዜ ጥናቶች የሚያሳዩት ምንም አይነት ለውጥ እንደሌለው ነው። ይህን በሽታ ቴክኦቨር ሊያደርጉልን የሚችሉ ከ300 በላይ ሊምፍ ኖዶች አሉ። አጠቃላይ የበሽታ የመከላከል ስርዓቶች አሉን። እነኛ ስራውን ተከተው ይሰራሉ። ስለዚህ እንደዛ አይነት የሚያሳስበን ነገር ሊሆን አይችልም። የቶንሲል አተያይ ዓለም አቀፋዊ በሆነ መንገድ ስናየው ለምሳሌ በዋናነት አሜሪካን ነው መሰረት የምናደርገው። ሕክምናችንም መጽሐፎቻችንም እነሱን መሰረት ያደረጉ ናቸው። እነሱ ሀገር የቶንሲል ኢንፌክሽንን በጥንቃቄ ስለሚያክሙ የሕክምና ሂደታቸው በትክክል ሳይንሳዊ መንገድ ያደረገ ስለሆነ የኢንፌክሽን መጠን እንዳጠቃላይ የቀነሰ ነው ባደጉት ሀገራት ላይ። ነገር ግን ባላደጉ ሀገራት ላይ የኢንፌክሽን መጠኑ በጣም የጨመረ ነው። ከዛ በተጨማሪ ደግሞ የቶንሲል ሰርጀሪን በተመለከተ ለምሳሌ አሜሪካን ብናይ በአመት ከግማሽ ሚሊዮን በላይ ሰርጀሪ ይሰራሉ። ቶንሲልን በተመለከተ ከሚሰሩ ሰርጀሪዎች ውስጥ ለጆሮ ትንሽዬ ቱቦ ነገር ማስገባት ነው የሚበልጠው ከአንገት በላይ ከሚሰሯቸው ሰርጀሪዎች ውስጥ። ስለዚህ በከፍተኛ ሁኔታ የሚሰራ የሚታከም ለልብ ችግር የሚያመጣው በታዳጊ ሀገሮች እስከ 3% ይደርሳል። እነሱ ሀገር ግን 0.1% ነው። በጣም ትንሽ ነው። በደንብ ቀንሰውታል። ስለዚህ እኛም ይሄን ሳይንሳዊ በሆነ መንገድ ብንከተል መቀነስ እንችላለን። እኛ ሀገር ግን ብዙ የሚባሉ ነገሮች ስላሉ የዝን ሕክምና የሚያስተጓጉሉ ነገሮች አሉ። እነኚህ ነገሮች ግን አሁን ባለው ሶሻል ሚዲያም እየተቀረፉ ይመስላል። ቶንሲሎችን በማውጣታችን የምናገኛቸው ብዙ ጥቅሞች አሉ። የመጀመሪያው ጥቅም ድግግሞሹን መቀነስ ነው። ጥናቶች እንደሚያሳዩት በአመት 7 ጊዜ ይደጋገም የነበረውን ወደ 0.5 አካባቢ ድግግሞሽ እንዲኖር አድርጓል። ስለዚህ በዋናነት ድግግሞሽን ይቀንሳል። ሁለተኛው ነገር የተሰራበት ምክንያት የእንቅልፍ ማስተጓጎል ወይም ደግሞ ብጠታቸው ወይም ደግሞ ሳይዛቸው ጨምሮ መጥቶ ከሆነ እነሱ መሰራታቸው አተነፋፈስን ያስተካክላል። ይህም ለሳምባ ለልብ ያልናቸውን ጫናዎች እነኝን ይቀንስልናል። በጊዜ በተለይ ትምህርት ከመጀመሪያቸው በፊት ቶንሲል ከተሰራ የትምህርት ፐርፎርማንሳቸው ጥሩ እንዲሆን ያደርገዋል። በቂ እንቅልፍ እንዲወስዱ ያደርጋቸዋል። እነኚህ ጥቅሞች ይኖሩታል። የአፍንጫ ቶንሲል የምንለው ቅድም ያልነውን ቀለበት በላይ በኩል ወይም ደግሞ ከአፍንጫ ጀርባ የሚሰራልን የቶንሲል አይነት ነው። እሱም ልክ በጉሮሮ አካባቢ ያለው ቶንሲል መቆጣት በሚኖርበት ጊዜ ያኛውም አብሮ መቆጣት ይኖረዋል። መጠኑ እንዲጨምር ያደርገዋል። መጠኑ ሲጨምር ያ ደግሞ ያለው ከአፍንጫ ጀርባ ወይም ደግሞ ከምንተነፍስበት ጀርባ ስላለ ያተነፋፈስ ስርዓትን ችግር ውስጥ ሊከት ይችላል። ከዛ በተጨማሪ ጆሮና አፍንጫ ጀርባን የሚያገናኝልን ቱቦ እዛው አጠገብ ስለሆነ እሱንም የመዝጋትና ለተደጋጋሚ የጆሮ ኢንፌክሽን ሊያጋልጠን ይችላል። ስለዚህ ሰርጀሪ ሲሰራ የእሱም መጠን ታይቶ አብሮ መሰራት ይኖርበታል ማለት ነው። ተመሳሳይ ነው። የጎንዮሽ ጉዳት የአድኖይድ ወይም ደግሞ አፍንጫ ጀርባ ያለውንም ፓላታይን ቶንሲል ወይም ደግሞ አፍ ጀርባ ያለውም ቶንሲል በመሰራቱ ተመሳሳይ ጥቅም ነው ልናገኝ የምንችለው። የተለየ ጉዳት የለውም።
የቶንሲል ጠጠር የምንለው ከኢንፌክሽኑ የተለየ የሚሆንበት ሁኔታዎች አሉ። አንደኛው የቶንሲል ጠጠር የምንለው ትንንሽ ኪስ መሰል ነገሮች አሉት ቶንሲሉ ላይ። እዛ ውስጥ የምግብ ቅሪት ከዛው ደግሞ ከሽፋኑ ላይ ያሉ የሚላጡ ነገሮችና አንዳንድ ጊዜም ባክቴሪያዎች ወይም ቫይረሶች አብረውት ሊኖሩ ይችላሉ። ያ እዚያ ውስጥ ኪሱ ውስጥ በመጠራቀም ለረጅም ጊዜ በመቆየትና ጠጠር ሊፈጥር ይችላል። ያም አንዱ የአፍ መጥፎ ጠረን ከሚያመጡ ምክንያቶች ውስጥ አንዱ ነው። ተደጋጋሚ ቫይረስ ወይም ደግሞ የባክቴሪያ ኢንፌክሽንም እንዲመጣብን ሊያደርግ ይችላል። እዛው ደብቆ በመያዝ ወይም ደግሞ መድኃኒቱን በምንሰጥ ጊዜ እንዳይደርስ በማድረግ ያንን ሊያመጣብን ይችላል። በአብዛኛው ግን በወጣቶችና በጎልማሶች ላይ ልናገኘው የምንችለው ነገር ነው። እሱ ህጻናት ላይ ብዙ የተለመደ አይደለም። የቶንሲል ጠጠርን ልናቀው የምንችለው የሚታይ ነገር ነው። ነጫጭ ሆነው የምናያቸው ነገሮች ናቸው። ስለዚህ እነኛን ነገሮች በኮተን ቲፕም ቢሆን በምንም ቢሆን ነካ ነካ እያደረጉ የሚወጡ ነገሮች ናቸው። ጠጠር ናቸው፣ የሚታዩ ነገሮች ናቸው። በሕክምና ባለሙያም መታየትና መውጣት የሚችሉ ነገሮች ናቸው። ይታያሉ። እነሱ የህመም ስሜት ላይኖራቸው ይችላል። በአብዛኛው ቶንሲልን በቤት ውስጥ ብቻ ማከም ተገቢ ነው ለማለት ያስቸግራል። ምክንያቱም ቶንሲል ኢንፌክሽኑን ወይም ደግሞ የቶንሲል ቁስለቱን ያመጣውን ነገር በመጀመሪያ ደረጃ መለየት ያስፈልጋል። እንዳልነው ቀደም ብሎ እንዳልነው በቫይረስ ምክንያት የሚመጣ የቶንሲል ኢንፌክሽን ከሆነ ቤት ውስጥ በሚደረጉ ተግባሮችም ምናልባት መታከም ሊችል ይችላል። ቫይረሱ ለባክቴሪያል ኢንፌክሽን እስካላጋለጠን ድረስ በራሱም የመዳን እድል ስላለው ቤት ውስጥ በሚደረጉ እንክብካቤዎች የመዳን ሁኔታ ሊኖር ይችላል። ነገር ግን አደገኛ የሆነው የባክቴሪያ ቶንሲል ኢንፌክሽን ከመጣ ግን እንደዛ አይነት ነገር ካለ እኛን ቅድም ያልናቸውን የጎንዮሽ ጉዳት ወይም ደግሞ ተጓዳኝ ጉዳቶችን ሊያመጣ ስለሚችል በምንም ሁኔታ ቤት ውስጥ በምናደርገው ሕክምና ልናክመው አንችልም። ግዴታ መድኃኒቶቹን መውሰድ ይኖርብናል። ለ10 ተከታታይ ቀናት መወሰድ ይኖርበታል። ከዛ በተጨማሪ ቤት ውስጥ ልናደርጋቸው የምንችሉት ምናልባት ማር ይጠቀማሉ፣ ነጭ ሽንኩርት እንደዛ ነገር ማኘክ ይጠቀማል ሰው፣ ጨው ውሃ መጉመጥመጥ። እነኚህ ነገሮች ምናልባት ጠቃሚ ሳይንሱም ያን ያክል የሚነቅፋቸው ያልሆኑ የሚደግፋቸውም የሆኑ ናቸው። እነኚህን ማድረግ የተለየ ችግር የለውም። ከዛ አልፎ ደግሞ ቶንሲልን እስከ ማስቧጠጥ የሚደርሱ በቤት ውስጥ የሚደረጉ ህክምናዎች አሉ። እነኚህ ነገር ግን አግባብ አይደሉም። ብዙ የደም ስሮች ናቸው ያሉት። እነኚህን ነገሮች ቤት ውስጥ በሚሰራበት ሰዓት ለከፍተኛ ደም መድማትና ህይወትን እስከ ማጣት ድረስ ሊያደርስ ይችላል። እነኚህ የሚመከሩ አይደሉም። ከዚህ አንጻር ነው ቤት ውስጥ ያለ ህክምና። እንጥልን በተመለከተ ብዙ ጊዜ እንደውም እኛ ስናገኝ የምንባለው ወይም ደግሞ ታካሚዎቻችን ሲመጡ እንጥልን እንደ ቶንሲል አድርጎ የመቁጠር ሁኔታ አለ። ወደ አሁን ግን ግንዛቤዎች ሰፋ ያሉ ናቸው። እንጥል ለብቻው የራሱ ጥቅም ያለው ነገር ግን እዛው ቶንሲል አካባቢ ስለሆነ ማንኛውም በዛ አካባቢ በቶንሲሎች አካባቢ ያለ የቶንሲል ኢንፌክሽን በሚኖርበት ጊዜ መቆጣት ወይም ደግሞ ኢንፌክሽን እንዲኖር ያደርጋል። ስለዚህ እሱም እዛው አካባቢ ስለሆነ ኢንፌክሽን አብሮ ሊይዘው ይችላል። ነገር ግን ጥቅም ያለው ነገር ያ ማለት ወደ አፍንጫችን ፈሳሽም ይሁን ምግብም እንዳይመለስ የሚያደርግ የአፍንጫን ጀርባ ቱቦ የሚዘጋልን ነው ምግብ በምንወጥበት ጊዜ። ስለዚህ የሚያስፈልግ ነገር ሁልጊዜም ቆርጠን የምንጥለው ያልሆነ ነገር ነው። የምንቆርጥባቸው ምክንያቶች አሉ። ነገር ግን በባህላዊ ወይም ደግሞ ቤት ማስቆረጥ ጥቅም አይኖረውም። ምክንያቱም ያላግባብ ሊቆረጥ ይችላል። ያ ማለት መቼ መቆረጥ አለበት የሚለውን መለየት ያስፈልጋል። ግዴታ የቶንሲል ኢንፌክሽን ስላለ ወይም ደግሞ እሱም ራሱ እንጥሉ መቆጣት ስላለው ብቻ መቆረጥ አለበት የሚል ስለሌለ። ቀዝቃዛ ነገሮችን በተመለከተ አንዳንድ ቦታዎች ላይ እስካሁን በተባባልነው ላይ አንዳንድ ቦታዎች ላይ ይጠቅማሉ፣ አንዳንድ ቦታዎች ላይ ያባብሳሉ የሚል ነገር አንስቻለሁ። ያ ማለት ግልጽ ለማድረግ ያክል ቀዝቃዛ ነገሮች የሚያባብሱ ወይም ደግሞ መጀመሪያ ኢንፌክሽኑ እንዲፈጠር ሊያደርጉ ይችላሉ ነው። በጣም ቀዝቃዛ የሆኑ ነገሮች ቅድም ባልናቸው ምክንያቶች ኢንፌክሽኑ እንዲነሳ ያደርጋሉ። ኢንፌክሽኑ ከተነሳ በኋላና ሰርጀሪ ከተሰራ በኋላ ግን የምንመክራቸው ነገሮች ናቸው። አንደኛ ህመምን ይቀንሱልናል። ኢንፌክሽን ከተነሳ በኋላ ህመም አለ፣ ሰርጀሪ ከተነሳ በኋላ ህመም አለ። ስለዚህ ያን ህመም በዋናነት ህመሙን ስለሚቀንሱ ሰርጀሪ ከተሰራ በኋላ ደም የመድማትንም ሁኔታ ስለሚቀንሱ ይመከራሉ ነው እንጂ እስኪድን ድረስ ከዛ በኋላ የምንመክራቸው ነገሮች አይደሉም። ቅድመ መከላከል ያው ቶንሲል እንዳይዘን
እንግዲህ እስካሁን ስንላቸው የነበሩ አጋላጭ የሆኑ ሁኔታዎችን ሁሉ ማስወገድ ነው። የመጀመሪያው ደረጃ ንጽህናን መጠበቅ ነው። ስለዚህ እጅን በሳሙና በደንብ መታጠብ ይገባል። በንክኪ የሚተላለፍ ቫይረሶችን ባክቴሪያዎችን በንክኪ የሚተላለፉ ስለሆኑ በሳሙና ቢያንስ ለ20 ሰከንድ መታጠብ ያስፈልጋል። ይህም ስርጭቱን ከ30 እስከ 50% የሚሆነውን የቫይረስ ስርጭት ይገታል። ስለዚህ ንጽህና መጠበቅ ያስፈልጋል። ከዛ በተጨማሪ ጠባብ ቤቶች ውስጥ የመኖር ሁኔታን ለመቀነስ መሞከር፣ ቢያንስ በደንብ ቬንቲሌሽን እንዲኖረው ማድረግ ወይም ደግሞ በቂ የአየር ዝውውር እንዲኖረው ማድረግ ያስፈልጋል። ከዛ በተጨማሪ የቶንሲል ኢንፌክሽኑ ያለባቸውን ህጻናት ከተቻለ መለየት፣ ሌሎች ህጻናት ላይ እንዳይዛመት የሚቻል ከሆነ መለየት ያስፈልጋል። ቶሎ ብሎ ሕክምና መጀመር ያስፈልጋል። ብዙ ጊዜ በባክቴሪያ የሚመጣው ወይም ደግሞ በባክቴሪያ የሚመጣው የቶንሲል ኢንፌክሽን መድኃኒቱን በምንሰጣቸው ጊዜ በ24-48 ሰዓት ውስጥ የመተላለፍ አቅሙን ይቀንሳል። ስለዚህ በተገቢ ሁኔታ ማከም ያስፈልጋል። እነኝህን ስናደርግ የመተላለፍ እድሉን እንቀንሳለን። ሌላ ተጨማሪ ከዚህ በተጨማሪ ቶንሲል ትልልቅ ቶንሲል ያላቸው ኪስ መሰሉ ነገሮቻቸው ውስጥ የሚያመጡትን ቫይረሶችና ባክቴሪያዎች ደብቆ የማቆየት ሁኔታ ይኖራል። ይሄ ለተደጋጋሚ ኢንፌክሽን የሚያጋልጥ ነው። ስለዚህ እንደዚህ አይነት ነገሮች ሲኖሩ በሰርጀሪ ማውጣት አስፈላጊ ይሆናል። ይሄም አንዱ የመከላከያ መንገድ ነው። የአፍ ንጽህናን መጠበቅ እንደ ማንኛውም እንደምንለው የመከላከያ መንገዳችን ነው። እንደ መልእክት አጠቃላይ መውሰድ ያለብን ነገር የቶንሲል ኢንፌክሽን ከኖረ በኋላ በተለይ በአደገኛ ባክቴሪያው የመጣ ኢንፌክሽን ከሆነ እሱን ለይቶ የተሰጠውን ጸረ ተዋሲያን ወይም ደግሞ አንቲባዮቲክስ በትክክል ለ10 ቀን መውሰድ ይኖርብናል። አብዛኛውን ጊዜ ከተሻለ 3-4 ቀን በኋላ ይሻላል። ከዛ በኋላ የመተው ሁኔታዎች አሉ። እነኚህን ነገር ማድረግ የለም። ምክንያቱም ለ10 ቀን ካልወሰድ ነው የልብ ችግር ያመጣል ያልነውን ነገር መቀነስ አንችልም። ሙሉ 10 ቀን መውሰድ ይኖርብናል። በጊዜ እንደ ችግሮቹ እንደተፈጠሩ ወይም ደግሞ ኢንፌክሽኑ እንደተፈጠረ በጊዜ ወይም ደግሞ ቶሎ ብሎ ሕክምናውን መጀመር ያስፈልጋል። እንዳልነው ንጽህናን መጠበቅ ያስፈልጋል። የሚያጋልጡ ነገሮችን ሁሉ ማስወገድ ከተቻለ፣ ካልተቻለ ደግሞ መቀነስ ያስፈልጋል። ይሄ መልእክቴ ነው።